ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና ይብዛላችሁ። ዛሬ በአዲስ ቪዲዮ መጥተንላችኋል። የቤታችን ወግ እና ትንሽ ህይወቴን አሟታል እና የሰራሁላትን ምግብ ታዩታላችሁ። እስከ መጨረሻው ድረስ ይወጣው አይደለም የልጁ ልብስ በእናቱ ስታጥብ ተቸገረች አለ። በጣም በየቀኑ ማጠብ ነው አለ። በየቀኑ ማጠብ ከዛ አረ ባለቤቴማ እንደዚህ ምርር ከሚላት አልኩኛና አለ 17000 ይወጥቼ ከዛ አንድ ጓደኛ አለኝ አለ ማሽን ልገዛ ነው የልብስ ማጠቢያ ማሽን ተዋት ትግዛ ይቅርብ ምን ይሰራልሃል ቤት ስትንቀሳቀሱ ምናምን ትቸገራለህ ምናምን አለኝ አለ። ከዛ ምን ችግር አለ ከቆቆ ጋር አብሮ ይጫናል ምናምን አልኩ። ይበላሻል በቀላሉ እንደዚህ እንዳይመስል ምናምን ሴትን ስታረጉ ቤት ስገዙ የምትገዛው ነገር ነው አለኝ። 17000 እያለ ማለት ነው። መቼ ነው እንጂ ብቻ 2011 አካባቢ ነው እሱ። ከዛ ምን ቢፈጠር ጥሩ ነው ተመለስኩ አለ 17000 ይዤ መጥቼ ከብዙ ጊዜ በኋላ አሁን እንትን በዚህ አመት ነው መሰለኝ በዚህ አመት እጠይቃለሁ አለ 70000 ነው 40 ብቻ ከ50 እስከ 70000 ምናምን አሉኝ። ከዛ ሰልችቶ ተናድጄ ተውኩት። ያኔ በገዛ ኑሮ አልኩ ሞረሞረኝ እንጀራ በይ ብቻ ፓስታ አለ ፓስታ እንብላ ላምጣኔ ማረም የተዘጋጀ ምቼ ዱቅ ማድረግ ፓስታው ታዛዥ ነኝ እታዘዛለሁ። ግን እንጀራስ እንጀራውንም የተዘጋጀው ፓስታ ይዤ እምጣ አይሰማም ድምጽሽ። እኔ ብቻ ነው የምበላው በስንት ትበላለህ? እኔ ምን ብላ እንጂ እራታ እኮ ግማሽ እንጀራ ከዛ ሶፋን ስክት ታረግና ሞክል አድርገው ፓኑ ላይ በቃ እስኪ ደስ እንዳላርገው በቃ ደስ እንደቀዘቀዘም ቢሆን ላምጣው ደስ እንዳለ እሺ መጣሁ። እስከዛ ሾርቴን ላይ ኮኔክሽን ተመጣ እስከዛ ቪዲዮን አጥፋ። ቪዲዮ እኮ አልጀመረም። አሌክስ ወዛር ፊቴን አሳየ። ፊታ ቆምራ አስቶታል። ፊቴን ያውቀዋል። እስኪ አብሬው አልባራ እና 7000 አረለና እንጂ ነው ኧረ አንቺ ደግሞ የትኛው ልብስ ነው የኛ ልብስ? ባለቤት በቃ ሰነፍ ያደርጋል። ባለቤትን መስማት ጥሩ አይደል። ነገ 100 ምናምን ሺህ ሲገባ የምናገረው ንግግር ምን ሲገባ 100 ምናምን ሺህ ሲገባ የምናገረው ንግግር ነው። እስከዛ ሀብታም ልንሆን እንችላለን። እንገዛለን። የትኛው ልብስ ይለኛል ማጣው በቃ ያቴ ያው ፈጣን ምግብ ይሉሻል። ደስ እንዳለኝ ይሄ በር ደግሞ ጮቱ ተጣላ ባልና ሚስት ነው የምንመስለው። ይሄ የሾላ እርጎ እንትን ነው ተሸፍናለሁ በነጠረ ተፋለኝ። ይሄው መጣ እንትን አልጋገርሽም እንጀራ ለምን በስመ አብ ወወልድ ወመንፈስ ቅዱስ እንግዲህ ውድ ቤተሰቦቼ እንዴት ናችሁ? የኛ ቤተሰቦች ያው እንደምታዩት ፓስታ ሰራሁኝና ግን አልወደደችውም።
ያው አሟት ስለነበረ ብዙም አልተበላትም፣ መብላትም አልፈለገችም። ግን እየበላች ነው እንደምታዩት፣ ግን እየበላች ነው። ግን ምን እንዳለችኝ ታውቃላችሁ? አይጣፍጥም ወንዶች እኮ ስትሰሩ ምናምን አላለችኝም። እሱንም ዋጥ አርጌ በፓስታዬ አወራርጄ የሰራሁትን ምግብ ጠቅጠቅ አድርገን በልተን ግን አይጣፍጥም ማለችኝ መጨረሻ ላይ። ታዘቡልኝ ውድ ቤተሰብ። እንግዲህ የነበረን ቆይታ ይህን ይመስል ነበር። አዳዲስ ቪዲዮዎችን እንሰራላችኋለን። ጠፍተናል፣ እንመጣለን በአዳዲስ ቪዲዮ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱን ውድ ቤተሰቦቻችን። በሌላ ቪዲዮ በሌላ ዝግጅት አሪፍ ቪዲዮዎችን እየሰራን እንመጣላችኋለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቻው።